ሰላም ጤና ይስጥልን ውድ ሀገሬ ልጆች ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። በሂስትሪ ፊልም ካምፓኒ ተሰርቶ የቀረበው ከርቤል ፊልም በናሆም መልቲሚዲያ ዩቲዩብ ቻናል በኩል ተለቀቀ። ከርቤል ፊልም ጭብጡን በጓደኛው ታላቅ በደልና ታላቅ ውለታ መሃል ገብቶ የተወጠረው አባት ነገሮችን ለመፍታት በሚከፍለው መስዋዕትነትና በቀረው ቤተሰብ መካከል የተፈጠረው ክስተት የሚያሳይ ልብ አንጠልጣይ ፊልም ነው። በስዩም በላይ ፕሮዲስ የተደረገ ሲሆን ፊልሙን ዳይሬክት ያደረገው አለባቸው አርጌ፣ ሲኒማቶግራፈሩ ዳንኤል ግርማ፣ በትወና ደግሞ በሄኖክ ወንድሙ፣ መዓዛ ገብረ ሕይወት፣ ያብስራ ታደሰ፣ ከድር ሁሴን፣ ይሁኔ ምን ዋጋው፣ ሰርካለም ደምስቴና ሌሎችም ተሳትፈውበታል። በሶስት ተከታታይ ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ በስንቱ የቤተሰብ ሲትኮም ፕሮዲውሰር የሆነው አብሪኮ መልቲሚዲያ ከጣቢያው ጋር የነበረውን የሥራ ውል ማጠናቀቁን መልቲሚዲያው አሳውቋል። አብሪኮ መልቲሚዲያ ከኢቢኤስ ቴሌቪዥን ጋር የነበረው የሥራ ቆይታ ማጠናቀቁን ተከትሎ ተወዳጁ በስንቱ የቤተሰብ ሲትኮም ድራማ ከታህሳስ 3 ቀን 2018 ዓ.ም ጀምሮ በኢቢኤስ ቴሌቪዥን እንደማይተላለፍና በበስንቱ የቤተሰብ ሲትኮም ዙሪያ የሚኖር ተጨማሪ መረጃዎችን በቅርቡ እንደሚያሳውቅ መልቲሚዲያው ገልጿል። ከኢቢኤስ ቴሌቪዥን ጋር ሰላማዊና ጥሩ የሥራ ቆይታ እንደነበራቸው የገለጸው አብሪኮም ለጣቢያው ባለቤቶችና ሰራተኞች የቀና ምስጋናውን አቅርቧል። በጋዜጠኛ ተስፋዬ ወልደ ዮሐንስ የተዘጋጀው የተደለዙ ገጾች መጽሐፍ ለንባብ በቅቷል። የተደለዙ ገጾች 10 አጫጭር እውነተኛ ታሪኮችን የያዘ መጽሐፍ ነው። ትኩረት የተነፈጉ ቁም ነገሮች እንደዋዛ የታለፉ ውልብታዎች የተኖሩ የህይወት ገጾች ናቸው። አጭር ቢሆንም በዝርዝር የሚታወሱ ፈገግ የሚያደርጉና የሚያሳዝኑ የሚወቅሱን ግን ዘንግተን ያለፍናቸው የታሪካችን አካል ናቸው። መጽሐፉ በጃፋርና ክብሩ መጽሐፍ መደብር ይገኛል። በመረጃዎቻችን ላይ ያላችሁን ሐሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።